ሰበር ዜና በአፋር የተከሰተው እሳተ ገሞራ የፈጠረው አመድ እስከ ህንድ ደርሶ በረራዎችን አስተጓጉሏል። ይህንን በዜናችን የምንመለከተው ይሆናል። በሌላኛው ሰበር መረጃችን ዩክሬን ጦርነቱን ለማስቆም በቀረበው የሰላም እቅድ ላይ ከአሜሪካ ጋር መግባባት ላይ ደረሰች። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሁለት ሰበር መረጃዎች ዝርዝራቸውን የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጭስ ከቀይ ባህር ተሻግሮ ከኦማን እና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታወቀ። የህንድ አቪዬሽን ባለስልጣናት አመዱ በታየባቸው አካባቢ አውሮፕላኖች እንዳይበሩ ያዘዘ ሲሆን በርካታ በረራዎች ተሰርዘዋል ወይም ዘግይተዋል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ በስራው መስተጓጎል እንዳልፈጠረ አሳውቋል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ ስራውን መስተጓጎል እንዳልፈጠረ አሳውቋል። ሁኔታውን ከሚመለከታቸው የአቪዬሽንና የሜትሮሎጂ ተቋማት ጋር በቅርበት እየገመገመ መሆኑን ገልጿል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው ኢትዮጵያ ኃይሊ ጉቢ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባለፈው ጠዋት ላይ ነበር። በፍንዳታ ግዙፍ የጭስ አመድ ወደ ሰማይ በመውጣት በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫዎች እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል። የህንድ አቪዬሽን ባለስልጣንም አየር መንገዶች ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ በጥብቅ አዝዟል። ባለሙያዎች እንደሚሉት በእሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያለችውን የህንድ ከተማን የዴልሂን አየር ጥራት እንደማያበላሸው ተነግሯል። የእሳተ ገሞራ አመድ የሚያብለጨልጭና ደመናማ ጥቃቅን ብናኝ ያሉት ሲሆን የእሳተ ገሞራ ፍንዳታን ተከትሎ ወደ ከባቢ አየር ይረጫል። ይህም የአውሮፕላን ሞተርን ያበላሻል። ለአየር ማረፊያዎችን አየር ሊበክልና እይታን በማገድ ለበረራ አደገኛ ሁኔታ ሊፈጥር ይችላል። በጭሱ የተበከለው የከባቢ አየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ሲሉ የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ሙሪቱንጃይ ማሃፓትራ ተናግረዋል። ጭሱ ለጊዜው በረራዎችና የሳተላይቶችን ስራ ሊያደናቅፍ ይችላል፣ ነገር ግን የአየር ሁኔታና የአየር ጥራት ላይ ችግር አይኖረውም። ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን ወደ ቻይና እያመራ ነው ብለዋል ዳይሬክተሩ። በስካይሜት ዌዘር መረጃ መሰረት አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች ነው። ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከዴልሂ ሰማይ ማክሰኞ ምሽት ይበተናል ብለዋል። በዚህ አመድ ምክንያት የአየር ትራንስፖርት እንቅስቃሴ ተስተጓጎለ ሲሆን ኤር ኢንዲያ 11 በረራዎችን ሲሰርዝ ኢንዲያጎ፣ አካሳና KLM ጫና እንዳሳረፈባቸው ገልጸዋል። የሙምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያው ከመሄዳቸው በፊት የበረራ ሁኔታዎችን ቀደም ብለው እንዲመለከቱ ተጠይቀዋል። የህንድ የሲቪል አቪዬሽን ዳይሬክቶሬት ጄኔራል አብራሪዎች ሞተር ላይ ያልተለመዱ ነገሮች፣ ጭስ ወይም የአመድ ሽታን ጨምሮ ማንኛውንም አጠራጣሪ ነገር ሲያጋጥማቸው በፍጥነት ሪፖርት እንዲያደርጉ ማሳሰቢያ ሰጥቷል። አየር መንገዶች ችግሩ በተከሰተባቸው አካባቢዎች የሚበሩ አውሮፕላኖችን እንዲመረምሩና ችግሩ በተባባሰባቸው አካባቢዎች አየር ማረፊያዎችን ስራቸውን እንዲያቆሙ ወይም እንዲያዘገዩ አዝዟል። አንድ አብራሪ ከፍተኛ ጉዳት ከመድረሱ በፊት መብረር የሚችልባቸውን መመሪያ የያዘ 3 የእሳተ ገሞራ አመድ ብክለት ደረጃዎች አሉ። ዝቅተኛ፣ መካከለኛና ከፍተኛ ተብለው ተለይተዋል። አሁን ያለው የብክለት ደረጃ ግልጽ አይደለም ሲሉም ገልጸዋል። በእሳተ ገሞራ ፍንዳታ ምክንያት የሚከሰትን ብክለት ለመለካት ብዙ ዝግጅት ይጠይቃል። መሳሪያዎች አስቀድመው መሰራት ይኖርባቸዋል። ይህን መሰሉ የእሳተ ገሞራ ፍንዳታ ለዝግጅት ምንም እድል አልሰጠም። ስለዚህ የብክለት ደረጃው አይታወቅም ሲሉ የስካይሜት ዌዘር ፕሬዝዳንት ጂፒ ሻርማ ተናግረዋል። የአዲስ አበባ ዩኒቨርሲቲ ፕሮፌሰር አታላይ አየለ እንደገለጹት የእሳተ ገሞራው ፍንዳታ ለሺህ ዓመታት ሳይፈነዳ የቆየ መሆኑን ገልጸዋል። ከፍተኛ ድምጽ ቢኖረውም የመሬት መንቀጥቀጥ እንቅስቃሴ እንዳላስከተለ ተናግረዋል። የኃይሊ ጉቢ እሳተ ገሞራ በኤርታሌ አቅራቢያ የሚገኝ ሲሆን ይህም በንቁ እሳተ ገሞራው የሚታወቅ አካባቢ ነው። የእሳተ ገሞራ አመድ መከሰቱ የተለመደ አይደለም። የአይዝላንድ ኤጃፍ ጃላጆኩል እሳተ ገሞራ በ2010 ሲፈነዳ ዓለም አቀፍ የጉዞ መሰናክሎችን አስከትሏል። በወቅቱም የዩናይትድ ኪንግደም እና የአውሮፓ የአየር ክልል ተዘግቶ ወይም በከፊል ተዘግቶ ነበረ። ይህም ከሁለተኛው የዓለም ጦርነት ወዲህ እጅግ የከፋ የአየር ጉዞ መስተጓጎል ሆኖ ተመዝግቧል።
ዩክሬን ከሩሲያ ጋር እያደረገች ያለውን ጦርነትን ለማስቆም በተዘጋጀ የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሳቸውን አስታወቀች። ሀሳቡ የተመሰረተው ባለፈው ሳምንት አሜሪካ ለኪዮቭ ባቀረበችው 28 ነጥብ እቅድ ላይ ሲሆን የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በጄኔቫ በተካሄደው ውይይት ላይ ተነጋግረውበታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ባወጡት ጽሑፍ የመጀመሪያው እቅድ ከሁለቱም ወገኖች በተገኘ ተጨማሪ ግብዓት በጥሩ ሁኔታ ተስተካክሏል ብለዋል። ልዩ መልእክተኛ ስቲቭ ዊትኮፍ በሚቀጥለው ሳምንት በሞስኮ የሩሲያ ፕሬዝዳንት ቭላዲሚር ፑቲንን እንዲያነጋገሩ ማዘዛቸውን ተናግረዋል። የአሜሪካ የጦር ሰራዊት ጸሐፊ ዳን ድሪስኮል በዚህ ሳምንት የዩክሬን መሪዎችን ያገኛሉ ተብሎ ይጠበቃል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ማክሰኞ ዕለት ከትራምፕ ጋር ለመገናኘት ዝግጁ መሆናቸውን ተናግረዋል። አስተዳደራቸው ከወሩ መጨረሻ በፊት ስብሰባ ለማድረግ አቅዷል። ከአሜሪካና ከፕሬዝዳንት ዶናልድ ትራምፕ ጋር የበለጠ ንቁ ትብብር አደርጋለሁ የሚል እምነት አለኝ። አብዛኛው በአሜሪካ ላይ የተመሰረተ ነው፣ ምክንያቱም ሩሲያ ለአሜሪካ ጥንካሬ ከፍተኛ ትኩረት ትሰጣለች ብለዋል። ከአንድ ቀን በፊት ዜሌንስኪ የ28 ነጥብ እቅዱ ለዝቧል፣ አንዳንድ ድንጋጌዎችም ተወግዷል ብለዋል። ትራምፕ በማህበራዊ ሚዲያ ላይ ከዜሌንስኪና ከፑቲን ጋር ለመገናኘት በጉጉት እንደሚጠባበቁና ይህ የሚሆነው ግን ይህንን ጦርነት ለማስቆም የተደረገው ስምምነት ሲጠናቀቅ ወይም የመጨረሻ ደረጃ ላይ ሲደርስ ብቻ እንደሆነ ጽፈዋል። ፕሬዝዳንቱ በኋላ ለጋዜጠኞች እንደተናገሩት ስምምነቱ በሁለቱም በኩል የግዛት ስምምነቶችና ድንበሩን ነፃ ለማድረግ መሞከርን ያካትታል። ትራምፕ ለእኔ የጦርነት የጊዜ ገደቡ ሲያበቃ ነው በማለት ለሁለቱም ወገኖች የመጨረሻ የሚሉትን ቀን እንዳልሰጡ ተናግረዋል። ሩሲያ በአዲሱ ረቂቅ ስምምነት ላይ ማንም እንዳላማከራት በመግለጽ በእቅዱ ላይ የተደረጉ ማሻሻያዎችን ላትቀበል እንደምትችል አስጠንቅቃለች። የመጀመሪያውን የአሜሪካ ማዕቀፍ ብትደግፍም እቅዱ ጉልህ ለውጥ ከተደረገበት ሁኔታው በመሰረቱ የተለየ እንደሚሆን ተናግረዋል። እስከ ማክሰኞ ጠዋት ድረስ ክሬምሊን የአዲሱን እቅድ ቅጂ እንዳልደረሰው ላቭሮቭ ተናግረዋል። አውሮፓ የአሜሪካን የሰላም ጥረቶች እያዳከመች ነው ሲሉም ከሰዋል። ድራይስኮል እና የሩሲያ ተወካዮች ሰኞና ማክሰኞ በአቡዳቢ ስብሰባ ቢያደርጉም የአሜሪካ ባለስልጣናት የሩሲያን ስጋቶች በይፋ አላነሱም። ለኪዮቭ የደህንነት ዋስትና መስጠትና ውጊያ በሚካሄድባቸው በርካታ የዩክሬን ምስራቃዊ ክልሎች የሚደረግ ቁጥጥርን ጨምሮ ሩሲያና ዩክሬን አሁንም በጥልቀት የሚቃረኑባቸው አንዳንድ ጉዳዮች አልተፈቱም ተብሏል። ዋይት ሃውስ አንጻራዊ ተስፋ አለው ቢልም የአውሮፓ መሪዎች ግን ከ4 ዓመታት በኋላ የሁለቱን ሀገራት ጦርነት የሚያስቆም የሰላም ስምምነት ስለመደረሱ ጥርጣሬ አላቸው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሩሲያ ተኩስ ለማቆም ፍላጎት የላትም ሲሉ፣ የዩኬው ጠቅላይ ሚኒስትር ጽህፈት ቤት በበኩሉ ረጅም መንገድ ይቀራል እና ከፊት ያለው መንገድ ደግሞ አስቸጋሪ ነው በማለት አስጠንቅቋል። ማክሰኞ ዕለት ማክሮን እና የእንግሊዝ ጠቅላይ ሚኒስትር ሰር ኪር ስታርመር በአውሮፓ የዩክሬን አጋሮች ቡድን ስብሰባ መርተዋል። በዚህ ጥሪ ወቅት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ተቀላቅለዋል። መሪዎቹ ለዩክሬን ሊሰጡ በሚችሉ የደህንነት ዋስትናዎች ላይ ስራውን ለማፋጠን ከአሜሪካ ጋር ግብረ ኃይል ለማቋቋም ተስማምተዋል። የደህንነት ዋስትናዎች ጉዳይ ሞስኮና ኪዮቭ ከሚጋጩባቸው ጉዳዮች መካከል አንዱ ብቻ ነው። ሰኞ ዕለት ዜሌንስኪ ሰላምን የሚያደናቅፈው ዋናው ችግር ፑቲን በኃይል የያዙትን ግዛት ህጋዊ እውቅና ለማግኘት ያቀረቡት ጥያቄ መሆኑን ተናግረዋል።